አቶ አጉላላቸው እንኳን ወደ ደበበሹ በሰላም መጣህ እያልን ወደ ቪዲዮ እስቲ ቪዲዮን ክፈተው። Look at you. Hey buddy. ግን ምን አስበህ ነው? ባለትዳር ሆነ አይከብድም? ግን ልጅቷ እኮ ነች ጉድ የሰራችኝ በእናትህ። እኔ ማለት የምፈልገው ሚስቴ እኔ አሁንም አንቺን ነው የምፈልገው። አጉላላቸውን ሰምታችሁታል። ሚስቱን ይፈልጋታል። ችግሩ ግን ቪዲዮ ላይ ያለችውንም ልጅ ይፈልጋታል። ደበበበ ግን ከሚስቴ ጋር ልታጣላኝ ነው ወይስ ልታስታርቀኝ ነው የፈለከው? ቻዮና ሾንሾንጂ ካፌ በሰላል መጪው ደንበኛችን ምን ልታዘዝዝ? እሺ የሚቦላ ምን አለ? የሚበላ ብዙ ነገር አለን። የእንቁራሪት ጥብስ፣ የውሻ ምላስ በበረሮ፣ የሸለሊት መረቅ፣ የአህያ ላጀ እና ደግሞ የድመት ዳሌም አለን። ምን ይሁንልጻ? ምን አልክ? አንተ ሆንክ የቻይና ውሻ። እሺ ጣፋጭ የቻይና ውሻ ምግቦች ስላሉን እነሱን አመጣልሃለሁ። ሚጠጣስ ደግሞ ምን ይሁንልጻ? ምን አይነት መሳደብ የማይቻልበት ሀገር ነው የመጣሁት? ውሻ ማለት እዚህ ሀገር ምግብ ነው እንዴ? እንደውም ተው ሀገር ሄጄ ሽሮ እየበላለሁ። ፖሳም ሴቶች ከወንዶች የበለጠ ረጅም እድሜ ለምን የሚኖሩ ይመስልሃል? ሚስት ስለማታገቡ ነው። እኔ ፍቅር ካንተ አርግዣለሁ። እኔ ከደሙ ንጹህ ነኝ። ከፈለግሽ አስወርጂው። ግን እኮ አባቴ ለልጃችን ብሎ 20 ሚሊዮን ብር ሰጥቶኛል። እኔ እኮ አስወርጂ ያልኩሽ ውስኪ ነው። የኔ ማር ልጅ እኮ ጸጋ ነው። ሰላም ነው። አባሽም ይባላለሁ። ጻባላለሁ። ሰላም ነው። እዚህ ሰፈር መስማት ለተሳናቸው እርዳታ እየሰጠን ነበር። ምን አልከኝ? አልተሰማኝም። እዚህ ሰፈር መስማት ለተሳናቸው እርዳታ እየሰጠን ነበር። ካልሆነ በምልክት ቋንቋ ንገረኝ። እየተሰማኝ አይደለም። ጆሮዬ ችግር አለ። ሴቶች ግን አይደብራችሁም? ቲክቶክ ላይ ሁላችሁም ቻይና መስላችሁ አረፋችሁት እኮ። ቤተሰቦች ዛሬ ልዩ እንግዳ አለኝ። ጓደኛዬ ቦቸራ ከአሜሪካ መጥቷል። ትራምፕ አባሩ አይደለም። አተማዩን ቀልዳት ቀልድ እባክህ። ናስኪር ጥብ ልጋብዝህ እዚህ ጋር። በኋላ አንተ ክትፎ ትጋብዘኛለህ። ተው እባክህ እንዳይጋጭብኝ። ላዛኛ የለመደ ሆዴን በርጥብ ልታደርቀው ነው። በበጻ በቃ ገጠር ግባ እና ሳርሳል በብላ ስማ በቃ ገጠር ግባ እና ሳርሳል በብላ። የኔ ዓላማ ሌላ ነው። ሐሳቤ ዛሬ የአዲስ አበባ ነዋሪዎችን ለመጨረሻ ጊዜ መቼ ስጋ እንደበሉ እንጠይቃለን። በጣም አስቂኝ ይሆናል። መቼ ነው ለመጨረሻ ጊዜ ስጋ የበላው? ጊዜው ረጅም ነው። ጣሙን እንኳን ረሳሁት። አታልቅስ፣ ሁላችንም አንድ ነን። ግን ያንተ ጉዳይ ትንሽ ከባድ ነው። ይሄን 1 ኪሎ ስጋ ወሰድ። መቼ ነው ለመጨረሻ ጊዜ ስጋ የበላው? መሰለኝ ከ2 ዓመት በፊት ነው። ረሳሁት። አንዳንድ ነገሮችን መርሳት ጥሩ ነው። ጴንጤ ሆነ ሲባል 2 ወር ሳይሞላው ደግሞ ወጣ። ዮኒ ማኛ ያለበት የቤት ጣጣ። ምን በወጣ ወንጌል መዳኛ ነው ለሕይወት። አንተው ትክክል በለ እዛው ባናት። ወንጌል ይዞ እንዴት አይገልጥም? ሰው አንብቦ አይለወጥም። ዮኒ ማኛን አንተ የቤት ጣጣ በኢየሱስ ስም ለቀኸው ውጣ። ሆያ ሆዬ ሆይሽ ሆዬ እዛ ጋ መዶሻ እዚህ ጋር መዶሻ የኔማ ማንችዬ ያርሰናል ውሻ። እዛ ሰፈር እሪ እዚህ ሰፈር እሪ የኔማ አርስዬ ሰላም አስከባሪ። ሆያ ሆዬ ሆይሽ ሆዬ እዛም ዘበኛ እዚህም ዘበኛ የኔም አርስዬ ሁሌም ሁለተኛ። እዛም ኢነርጂ እዚህም ኢነርጂ የኔም አርስዬ የዋንጫ አለርጂ። እዛም መብራት እዚህም መብራት የኔማ ቸልሲዬ የለንደኑ ኩራት። እዛም ቢምቢ እዚህም ቢምቢ የኔማ አርስዬ ተከትሎ ገቢ። እዛም በረዶ እዚህም በረዶ የኔማ ማንችዬ ባለ 7 ባዶ።